መጽሐፈ ምሳሌ ምዕራፍ 3 የአባት ምክር ለልጆች። ልጄ ሆይ ሕጎቼን አትርሳ፣ ልብህም ትእዛዛቴን ይጠብቅ። ብዙ ዘመናትንና ረጅም ዕድሜን ሰላምንም ይጨምሩልሃልና። ምጽዋትና ሃይማኖት ካንተ አይራቁ። በአንገትህ ሰራቸው፣ በልብህም ጽላት ጻፋቸው። ባለሟልነትን ታገኛለህና በእግዚአብሔርና በሰው ፊት መልካምን አስብ። በፍጹም ልብህ በእግዚአብሔር ታምነህ ኑር። በራስህም ጥበብ አትደገፍ። በመንገዱ ሁሉ ጥበብን እወቃት፣ እርሷም መንገድህን ታቀናልሃለች። በራስህ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራው፣ ከክፋትም ሁሉ ራቅ። ይህም ለሥጋ ፈውስ ለአጥንትህም ጠገን ይሆንልሃል። እግዚአብሔርን በእውነት ባገኘው ሀብትህ አክብረው፣ ከእውነተኛ ፍሬህም ሁሉ ቀዳማይቱን አግባለት። ጎተራህም እህልን ይሞላል፣ የወይን መጥመቂያህም ወይን ይሞላል። ልጄ ሆይ የእግዚአብሔርን ተግሣጽ ቸል አትበል፣ በመገሰጹም ከእርሱ የተነሣ አትመረር። አባት የሚወደውን ልጁን እንደሚገስጽ እግዚአብሔር የሚወደውን ይገስጻል። የሚቀበላቸውን ልጆቹን ይገርፋልና። ጥበብን የሚያገኝ ማስተዋልንም የሚያውቅ መዋቲ ሰው ብፁዕ ነው። በወርቅና በብር በብዙ መዛግብት ከመነገድ ይልቅ በእርሷ መነገድ ይሻላልና። ዋጋው ብዙ ከሆነ ዕንቁም የከበረች ናት። ክፉ ነገር አይቃወማትም፣ ለሚቀርቧትም መልካም ናት። ክብርም ሁሉ አይተካከላትም። ረጅም ዕድሜና የሕይወት ዘመን በቀኟ ነው፣ ባለጠግነትና ክብርም በግራዋ። ከአፏ ጽድቅ ይወጣል፣ ሕግንና መጽዋዕትንም በአንደበቷ ትለብሳለች። መንገዶቿ መልካም መንገዶች ናቸው፣ ጎዳናዋም ሁሉ ሰላም ነው። እርሷ ለሚመረኮዛት ሁሉ የሕይወት ዛፍ ናት። የሚታመኑባትም በእግዚአብሔር እንደ ጸና ሰው ናቸው። እግዚአብሔር በጥበብ ምድርን መሠረተ፣ በማስተዋልም ሰማያትን አዘጋጀ። በእውቀቱ ቀላያት መነጩ፣ ደመናትም ጠልን ያንጠበጥባሉ። ልጄ ሆይ ቸል አትበል፣ አሳቤንና ምክሬን ጠብቅ። ነፍስህ ትድን ዘንድ ለአንገትህም ሞገስ ይሆን ዘንድ ለሥጋህም ፈውስ ለአጥንትህም ጠገን ይሆንልሃል። በመንገድህም ሁሉ በመተማመን ትሄዳለህ፣ እግሮችህም አይሰነካከሉም። በተቀመጥክም ጊዜ አትፈራም፣ ብትተኛም መልካም እንቅልፍ ትተኛለህ። ከሚመጣብህም አስደንጋጭ ነገር ከሚመጣውም የክፉ ሰዎች አደጋ አትፈራም። እግዚአብሔር በመንገድህ ሁሉ ይኖራልና እግሮችህም እንዳይነዋወጡ ያቆማቸዋልና። በጎ ነገርን ማድረግ ሲቻል ወዳጅህን ሂድና ተመለስ፣ ነገ እሰጥሃለሁ አትበለው። ነገ የምትወልደውን አታቅምና። እርሱ ተማምኖብህ ካንተ ጋር ተቀምጦ ሳለ እንደገና በወዳጅህ ላይ ክፉ አታስብ። እርሱም በላይህ የሠራው ክፉ ነገር ከሌለ ከሰው ጋር በከንቱ አትጣላ። ከክፉ ሰዎች ዘንድ ሽሙጥን ገንዘብ አታደርግ፣ በመንገዳቸውም አትቅና። ኀጢአተኛ ሁሉ በእግዚአብሔር ዘንድ ርኩስ ነውና ከጻድቃንም ጋር አንድ አይሆንም። የእግዚአብሔር መርገም በክፎች ቤት ነው፣ በጻድቃን ቤት ግን በረከት አለ። እግዚአብሔር ትዕቢተኞችን ይቃወማቸዋል፣ ለትሑታን ግን ክብርን ይሰጣል። ጠቢባን ክብርን ይወርሳሉ፣ ሰነፎች ግን ውርደታቸውን ከፍ ከፍ ያደርጋሉ። ጸባኦት ሚዲያ ይህ የዩቲዩብ ቻናል ኦርቶዶክሳዊ ትምህርቶችን እንዲሁም ቁም ነገሮችንና የየዕለት መርሆችን ለሰው ልጆች ይጠቅማሉ የሚባሉ ነገሮችን ሁሉ የምናጋራበት ስለሆነ እባክዎን ሰብስክራይብ፣ ላይክ እና ሼር በማድረግ ይቀላቀሉን።